የኢትዮጵያ የአባይን የብሉ ናይልን ፍሰት ሙሉ በሙሉ የሚያግድ የሚያቆም የሚከትር ስራ ይሄ አንድ ሀገር በራሱ ተፈጥሯዊ ሀብት ላይ ሉዓላዊ መብትና ስልጣን አለው የሚለውን የሚቃረን ነው አይደለ? ብቻ በሁለት ምክንያቶች የአባይ ውሃን ሙሉ በሙሉ የመቆጣጠር አላማን በስምምነት ማሰር ስትፈልግ እንግሊዝ በግብጽ ስም አንደኛው አላማዋ ምንድነው? የግብጽ መንግስት በአንድ በኩል ነፃ ቢመስል በሌላ በኩል ደግሞ ጥምዘዛም አለ። ለምሳሌ የፋይናንስ እንቅስቃሴው የገንዘብ እንቅስቃሴው በተለይ በብድር አንዳንድ ጊዜ ባራዳ ቋንቋ አንድ ሰው እንግሊዝ ነው ከተባለ ምን ማለት ብልጥ ተንኮለኛ ሴረኛ ማለት ነው። በጣም ከግብጹን ተቆጣጥራ ግብጽ ውስጥ በሚለማው ከተል ጥጥ ንግዷን ማሳለጥ ትፈልጋለች። የኢትዮጵያ ፖለቲካ አልተነካም ወይ? ሰላም ጤና ይስጥልን እንደምን አላችሁ? ዛሬን ከብሩኬ ጋር ተጀምሯል። እንግዲህ በአባይ ዙሪያ ከብሩኬ ጋር በርከት ያሉ ሀሳቦችን በማንሳት እንጫወታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። ብሩኬ እንኳን ደህና መጣ። እንግዲህ ከ2 ዓመት በላይ የተቀጠረ ቀጠሮ ነው ዛሬ። እንግዲህ ትውውቃችን የሚጀምረው ዲላ ዩኒቨርሲቲ ነው። ዲላ ዩኒቨርሲቲ ስንማር ብዙ ጊዜ ስለ አባይ በጣም ያብከነክንህና ያሳስብህ ነበር። ዛሬም ድረስ የአባይ ጉዳይ እንደሚያሳስብህ አውቃለሁ እና በጣም ማረሰው የዘመናት ዲያስፖራ የሚል ግጥም አለ። እሱ ነገር እስኪ አስታውሰንና ከሱ እንጀምር። ትውውቃችን እንግዲህ 18 ዓመት ወደኋላ 18 ዓመታት ዲላ ዩኒቨርሲቲ መቅረዝ የኪነ ጥበብ ህብረት ያኔ ነው የሚጀምረው። ያን ጊዜ መቅረዝ ላይ ነው አይደል? መቅረዝ ላይ ዘመናት ዲያስፖራ የሚል ግጥም አጋጣሚ ይዤዋለሁ። እስኪ በእናትህ ያኔ ምንድነው ሳድስና ስሜት በመናበዛ ጊዜ ሳድስ ግጥም በሳድስ ያልቅ ያደክማል ይባላል እና ደግሞ ያው ልጅነቱም ስላለ ስሜት ይጫነዋልና ግጥሙ ረጅም ነው ግን የተወሰኑትን ልበልልህ። አሁን ግጥም ጻፍ ብትለኝ ባልጠቀምበት ቃል ነው የሚጀምረው። ውዴ ብሎ ውዴ የሚል ቃል ብዙ ያኔ እንደተባለው ልጅነቱም ስላለ የዘመናት ዲያስፖራ ነው የሚለው። አንዳንዶቹን እላቸዋለሁ ውዴ ብታውቀው እኮ አንተ ልጅ ነህ፣ ያውም የበኩር ልጅ እድሜ ዘመናት የሚፈጅ ያኔ ድሮ በወሪቱ ቅድሜ ተፈጠርህ ከአራቱ አፍላጋት እኩሌታ ያለህ ይላል። አባያው ቁጭት አይደል? በጣም የዘመናት ቁጭት ያው እና ያኔ የገለጽኩበት አገላለጽ ትክክል ይሁን አይሁን ባላቅም ያው ራሴ ግጥም ላይ እየሰጠው ነው። ግን አሁን ባንዳነክ ልጅነትን ክደህ ከጠላት ወገንክ አንተ የዘመናት ዲያስፖራ ላትኖር ገብተህ ሽፍታ ተራ ሮጠህ በዱር በገደል በጎድጓዳ ልታሞቅ የሰው ቤት ጓዳ ይላል። የእናትህ አንጀት ተጠማሮ ወዟ በርዛት ከስሏሮ እያለ ይቀጥላል። እና እንግዲህ እዚህ ይሄ ግጥም እንዲያለ ይቀጥልና አሁን ላይ ጠንከራ ልጌ የማስበውን ይሄ ስለ አባይ ሲነሳ የግርጌ ተፋሰስ የራስጌ ተፋሰስ አገሮች ባላል ያው የአባይ ፖለቲካ ውስጥና ከግርጌዋ መቤት እቅፍ እየሰረክ ለግርጌ ተባዮች ባፋቸው ጉርሻ ስንቁን እያቀበልክ ኖርሃል ከልካይ ሳይቆምልህ ሃይባይ ሳይኖርብህ። ከልካይ ሳይኖር ሃይባይ ለታችኛው ተፋሰስ ሀገራት ያን ጊዜ በሐሳብም አባይን ስለመገደብ ወይም ሃይ የሚለው ጠፋ የሚል ቁጭት እንጂ አባይን ስለመገደብ አይወራም ነገር የለም አልነበረም። በኋላ እንደምናወራው ምናልባት ፕሮጀክቱ በወቅቱ ባስጀመሩት ሰዎች በጥናት ውስጥ ነበር የሚለው እንዳለ ማለት ያው ቁጭት የኋላ መሆኑን ለማውራት ነው። እንደዚህ ያለ ሄድና መልሶ
አሁን የምናነሳቸው ስለ የቅኝ ግዛት ውሎች አንገዛም የምንላቸው በኋላ ታሪኩን እንሄድበታለን። በሌላ ይመጣና ደግሞ የተወሰኑ አንጓዎችን እንትን ልበል። ያኔ እናትህ በነፃነት ማማ ላይ ስትንፈራጠጥ አዳሜ እንዳልኖረ ሲረገጥ ዛሬ ማጣቀሻ ቢሆነኝ ብሎ የቅኝ ግዛት ውሉን አዝሎ እናትህን ሊሞግታት ከፍርድ ቤት ሊገትራት ብሏል ክተት። እንግዲህ ግጭቱን አወራ ነው ማለት ነው። በዚህ ውስጥ አይደል ፍርድ ቤት አቆማት። ሞገታት ነው። ያው በታሪኩም በኋላ ስናየው በዓለም ፍርድ ቤት የተዳኘ የለም። ግን ያው በዓለም ምክር ቤት ውስጥ ቀርበን ነበር። የቀረብነው ቅርብ ነው። ያኔ ግን ግብጽ ወደ እንትን ወስደዋለሁ የምትለውን ነው ያነሳውና መጨረሻ ሲዘጋ ምን ይላል መሰለ? አዎ የዚች ሀገር አፈሯ ይጥማል፣ ያንተንም ልጅነት ጊዜ ይፈታዋል። ግን እስከዛው አባይ ባክሃቱን አባይ በስማ 2001 ላይ ነው የተጻፈው። 2001 ላይ የዛሬ 17 ዓመት እንግዲህ መቅረዝ ያለን በጣም የሚገርም ይሄ የዘመናት ዲያስፖራ ግጥም ሲነበብ አስታውሳለሁ። በጣም ብዙ ተማሪዎች ባሉበት በጣም የሚገርም ጭብጨባ ነበር። እኔ የትምህርትህ ባህሪ ይሁን አላውቅም፣ የህግ ተማሪ ነህ። ብዙ ጊዜ ይሄ የውሃን ፖለቲካ ወይም ዓለም አቀፍ ህግ ትኩረት አድርገህ ይሄ የአባይ ጉዳይ ያብከነክናል። እንዴት ነው ነገሩ? ይህን ግጥም በጻፍኩበት ጊዜ አባይ የሚለው ስያሜ ከየት የመጣ ነው የሚለውን አላውቅም ነበር። ከዛ በኋላ ባሉት ንባቦች ነው ያወቅኩት። ግን ሁለት አተረጓጎም ይሰጠዋል ስለ አባይ። አንዱ አባይ ከአረብኛ ቃል የተወሰደ በረከት ማለት ነው የሚለው አለ። ግብጾች በረከታችን ነው ብለው ስለሚያስቡት ነው። ሌሎቹ ደግሞ እኔ መዝጊያው ላይ ያልኩትን አባይ አትሁን፣ አባይ ማለት ያልተገራ የሚያታል የሚያስቸግር የሚል ነው። ከዛ በኋላ እንዳልከው አነበብኩ። ስመረቅ መመረቂያ ጽሁፍ በአባይ ላይ ሰራው። ጥሩ መልሶች ነበሩት። ብዙ አነበብኩበት። አካባቢው ላይ ያው ኢንተርናሽናል ሎ የሚባለው ደግሞ ትንሽ ይመስጠኛል። ለማረውም ጥረት አድርጌያለሁ እና እዛ ውስጥ ስትሄድ የውሃ ህግን እና የውሃ ፖለቲካን ስታነብ ብዙ ነገር ይመጣል። እንግዲህ የውሃን ህግ ይሄ ኢንተርናሽናል ዋተር ሎ የሚባለውን ስታነብ የውሃ ፖለቲካ ውስጥ አለ። የውሃ ፖለቲካን ደግሞ ስታነብ የአባይ ጉዳይ ከኢትዮጵያ ፖለቲካ ጋር እኔ አሁን አንድ ድምዳሜ ባይሆንብኝ የኢትዮጵያ ፖለቲካ ሁሉ ተጠቅልሎ የአባይ ፖለቲካ ውስጥ የገባ ነው የሚመስለው። በዚህ መሰረት እንዴት አሁን ብዙ ጊዜ ይሄን እስኪ እናብራራው። ብዙ ጊዜ አባይ ፖለቲካ ነው ሲባል ብዙሃኖች አይገባቸው። አባይ በቃ ተፈጥሯዊ ወንዝ እንደሆነ ነው የሚረዱት። ግን የፖለቲካው አንድምታው ብዙ አይገነዘበውም። ስፔሻሊ ደግሞ ያለውንም ሴራ ብዙዎች አይረዱትም። ዘመናዊ የምንለው የኢትዮጵያ ፖለቲካን ለጊዜው እናቆየውና ወደ አባይ ታሪክ ነው በዚሁ ከዛ ከኢትዮጵያ ፖለቲካ ጋር እንዴት እንደሚተሳሰር እናያለን። ግብጽ የአባይ ስጦታ ነች የሚል ሄሮዶቶስ ተናገረው የሚል አባባል። ስለዚህ አባይ ማለት ግብጽ ነው፣ ግብጽ ማለት አባይ ነች የሚል ድምዳሜ አለ። ግብጾች ይሄንን ትርክት ለረጅም ዘመን ተርከውታል። እንደውም አንድ ጸሐፊ ፎር ሚሊኒያ ይለዋል። እንግዲህ ለዚህን ያህል አመት ተርከውታል። ስለተረኩት በቃ እውነት ሆኗል። ሄሮዶቶስ ግን የተናገረው ይላል ግብጽ የአባይ ስጦታ ነች ሲል ስለ ውሃው አይደለም ይላል፣ ስለ አፈሩ ነው። የዚህ መንስኤው ደግሞ ምንድነው? ግብጽ በረሃማ ቦታ ነች፣ በጣም ለማፈር የላት። ይሄ ጥቁር አባይ የምንለው የአባይን ውሃ 86% የሚይዘው ወይም ግብጽ ላይ ሄዶ ሲለካ
ድርሻው የሚለከው 86% ኢትዮጵያ ነች መታበረከተው የጠቆረውን ባፈሩ ከኢትዮጵያ ይዞት የሚሄደውን አፈር በዚህ አፈር ግብጽ በረሃዋን አልምታ መስኖ እርሻን ተጠቅማ ጠግባ መታደር ሀገር ነች ስለዚህ ግብጽ የአባይ ስጦታ ነች ሲባል ስለ ውሃው አይደለም ግብጽም ስትጨነቅ ብዙ ጊዜ ይላል ስለሚሄደው ውሃ አይደለም ስለሚሄደው አፈር ነው አንዲት ጠብታ ውሃ የሚለው የግብጾች አስተሳሰብ የሚመነጨው ከዚህ ነው ስለዚህ እንባ ፖለቲካ ውስጥ creating the narration የሚባላል ትርክትን መፍጠር ቀጥለስ ትርክቱን ተቆጣጣረዋል ስለዚህ አንድ ግብጻዊ ህፃን አግኝተህ ብትጠይቀው የሚመልስልህ ምንድነው አባይ የግብጽ ነው መነሻውን ብትጠይቀው ነው ስለመነሻው ያገባኝም የኛ ነው ሲያድግም ይሄን ይዞ ነው የሚያድገው ምሁራኖቻቸው እንኳን ከዚህ ሐሳብ ውልፍት አይሉ ኒዋላ መናነሳቸውን በወንዙ በጋራ የመጠቀምን የተመለከቱ ነገሮች ሲነሱ ራሱ ሳይንስ የሚለውን እውነታ ያወቁት እንኳን ውልፍት አይሉ ለምንድን ነው ናሬሽኑ አንዴ ተፈጥሯል ይሄ የፖለቲካ ሳይንስም ሆኖ ፕሮፓጋንዳ ሲሰራ መጀመሪያ ናሬሽን ክሬት ታደርጋለህ ቀጥሎ ናሬሽኑን ኮንትሮል ታደርገዋለህ ስለዚህ ይሄ እንደዚህ ሲባል መጣና ግብጾች የሁል ጊዜ ስጋታቸው እንቅልፍ የሚነሳቸው የወንዙ የላይኛው ተፋሰስ ሀገር በተለይ ኢትዮጵያ ወንዙን በመገደብ የወንዙን አቅጣጫ የወንዙን ፍሰት በመቆጣጠር ትጎዳናለች የሚል ስጋት አላቸው ስለዚህ በዘመናት ሁሉ የሚያራምዱት ፖሊሲ ምንድነው ኢትዮጵያ ይሄንን ወንዝ ተቆጣጥራ ገድባ አቅጣጫውን አስቀይራ እንዳትጎዳን ምን እናርግ ነው ብሎ የሚሉት ኢትዮጵያን መቆጣጠር አለብን ለዛ ነው የአግሬሽናቸው ፖሊሲ ዲዛይን የተደረገውም እንደዛ ነው አሁን ፖለቲካን የውጭ ጉዳይ ፖሊሲ ቀርጸህ ማራመድ ከተጀመረበት ዘመናዊ ፖለቲካ ከተፈጠረበት በፊት ባለው ራሱ በፈርዖኖቹም ዘመን ሆነ ከዛ ወደዚህ አንዳንዴ ቀዝቀዝ በማለት በዲፕሎማሲ አንዳንዴ በማስፈራራት ኢትዮጵያ እንዳታስቀይስ ወንዙን አቅጣጫ ወይም እንዳትገድብ ወይም ውሃውን ፍሰት መጠን እንዳትቀንስ ብዙ ሙከራዎች ያደርጋሉ የኢትዮጵያም ነገስታት በተለያየ ጊዜ ሙከራ ያደርጋሉ ግብጾችን ለማስፈራራት ያለ እንገድበዋለን በአፄ ዳዊት ጊዜ በአፄ ማድናው ተክለ ጊዮርጊስ በአፄ ዳዊት ጊዜ በተለያዩ ጊዜዎች የተለያዩ ጻፊዎችን ስትል የተለያዩ ነገስታትን ያነሱ ሙስሊሞች ዛ ፐርሲኪዩትድ ይደረጋሉ ማጆሪቲ ሙስሊሞች ማይኖሪቲ ክርስቲያኖች እና ይሄ ስጋት አላቸው የሆነ ጊዜ እጣን ከርቤ እንደሚባለው ወርቅ ይዘው መማለጃ አድርገው ወደ ኢትዮጵያ ነገስታት ይመጡ ነበር ይባላል ሙቀቱን በጣም ያስቸግራቸው ነበር ይሄ የሚመጡበት ምክንያት ምንድነው ይሄ ንጉስ ወይም የኢትዮጵያ ነገስታት ኃያላን ናቸው በዛ ጊዜ ባለው ሁኔታ በጦርነት አሸንፈ ማጥይዛት ሀገር ስለሆነች ነው እነዚህ ብዙ ጊዜ በታሪክ ተጽፈው ተገኝተዋል እንጂ በተግባር ኢትዮጵያ የወንዙን አቅጣጫ አስቀይራ አታውቅም ነው ድምዳሜው ያንን በተለያዩ ምሁራን ሲያነሱ ምንድነው ወቅቱ ላይ የነበረው ቴክኖሎጂ ማይፈቅድም ነው ነገር ግን አንተ እንዳነሳው ይሄ በአራተኛው ክፍለ ዘመን እሱ ራሱ በታሪክና በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ አከራካሪ ቢሆንም ክርስትና ወደ ኢትዮጵያ በአራተኛው ክፍለ ዘመን ከገባ በኋላ ክርስትና እነዚህ በሶሪያውያን ናቸው በእነሱ ቀሳውስት ተሰበከና የሚል ታሪክ አለ አይደል እሱ ላይ ሪዘርቬሽን አለኝ ምክንያቱም እናጣበታለን የሆነ ቀን ታሪኩ ሲነሳ እቺ አራተኛው ክፍለ ዘመን ክርስትና ወደ ኢትዮጵያ መጣ የሚለው
ወደ አውሮፓ ከገባበት ዘመን ጋር እኩል ለማድረግ ነው እንጂ ኢትዮጵያ ውስጥ ቀድሞ ገብቷል። የገና በዓል አከባበር ጋር ተያይዞ የሚነሳው አለ። ኢትዮጵያ ክርስትና ክርስቶስ ከመወለዱ በፊትም ስለ ክርስቶስ መወለድ ታውቅ ነበረ። ዛሬ ተወለደ የሚለው የተነገረው ኢትዮጵያ ውስጥ በረኞች ነው። ያ የክርስቶስ መወለድ ደግሞ ምን የጀመረ ዓመተ ምሕረትን የጀመረበት ነው አይደል? እንደዛ ከሆነ ክርስቶስ ሲወለድ ኢትዮጵያ ውስጥ ክርስትና ካለ የምን አራተኛው ዘመን ሄዳችሁ ነው ክፍለ ዘመን ሄዳችሁ ነው የምታነሱት? እኛ ቀድመንም እናውቃለን ነው። ከአውሮፓ ጋር እኩል ለማድረግ ነው ይላሉ አውሮፓውያን ጸሐፊዎች ይህን የሚፈጥሩት እንጂ ክርስትና ቀድሞም ኢትዮጵያ ውስጥ ነበረ። ግን ቀድማ ክርስትናን አወቀች አትባል ነው። ያው የታሪክ ሽሚያው ቅርምቱ ስላለ ግን በአራተኛው ክፍለ ዘመን የመጡትን ተከትሎ ክርስትና ኢትዮጵያው ስለተስፋፋ በዛውም የኢስተርን ኦርቶዶክስ ክርስትና ኢትዮጵያ ውስጥ ገባ። የኢስተርን ኦርቶዶክስ ስለገባ ኢትዮጵያ ውስጥ ምን ሆነ ይላሉ? ኢትዮጵያ ክርስትናን ተቀበለች። ስለዚህ ግብጽ ውስጥ ያሉት የኮፕቲክ ኦርቶዶክስ ተከታዮችን ሃይማኖት ተከታዮችን ግብጾች ፕሮሴኪዩት በሚያደርጉበት ጊዜ ኢትዮጵያ ለነሱ አስከለላ ለመሆን የአባይን ፍሰት አስቆማለሁ ያለች ታስፈራራ ነበር ይላል። ይሄ እንግዲህ ኢትዮጵያ ምኑን አውቀዋለች ማለት ነው? የግብጽን ስስ ብልት አውቃለች ማለት ነው። ስለዚህ ይሄ ነገር እያደገ መጣና በተለይ እነዚህ የኬዲቭ እስማኤል ፓሻ እነ መሐመድ አሊ የሚባሉት እነ 18ኛው ክፍለ ዘመን ላይ 19ኛው ክፍለ ዘመን ላይ ግብጽን የመሩት ምን ብለው አሉ? በተለይ ኬዲቭ እስማኤል ፓሻ የግብጽን ደህንነት፣ የግብጽን ዋስትና፣ የግብጽን ሉዓላዊነት አስከብሮ መቆየት የሚቻለው በተለይ አባይን ተፋሰስ ወይም ይሄንን አባይን ከምንጩ በመቆጣጠር ነው የሚል ነው። አባይን ከምንጩ መቆጣጠር የሚለው ኢትዮጵያን መቆጣጠር የሚል ኢትዮጵያን ስትቆጣጠር እንግዲህ ሴኩር አረክ ማለት ነው ይሃ መብት። ስለዚህ ይሄንን ለማድረግ ወዴት ነው እንቅስቃሴው የነበረው? ወደ ሱዳን እነ ምጽዋን ይዘዋል 1834 ምናምን ይመስለኛል። እንደዛ ያሉ ተጠጉ። ሱዳንንም ያዙ። የሱዳን አካባቢ ላይ ከእንግሊዝ ጋር የፈጠሩት አንግሎ ኢጂፕሽያን ኮንዶሚኒየም የሚለው እንዳለ ሆኖ ከዛ በፊትም በሱዳን ላይ የተለያዩ ግዛቶቿን ይዛ ስለነበረች የኔ ነች ማለት አዝማሚያ ያለ ግብጾች ጋር እንደዛ ሆኖ ወደ የኢትዮጵያ ግዛቶች ወደ ሆኑት በወቅቱ እነ ምጽዋንም ምንም ከያዙ በኋላ ብዙ ሙከራዎች ተደርገዋል። በተለይ በአጼ ዮሐንስ ዘመን ወደ ኢትዮጵያ ለመስፋፋት እና ይሄ ደጋማውን ክፍል በተለይ የአባይን ምንጭ ለመያዝ በተደረገው ጦርነት 1875 ከዛ 1876 አላል የጉራና የጎንደር እነዚህ ሁሉ ምንድነው የአባይ ምንጭን ለመያዝ የተደረጉ ጦርነቶች ናቸው። እዚህ ጋር እንግዲህ ግብጾች እንዲህ አይነት እንቅስቃሴ በሚያደርጉበት ጊዜ ራሳቸው በማሰር ነበሩ። ደርቡሽ ቱርክ ብሪቴን በኋላ ትመጣለች። ብሪቴንም በኋላ ትመጣና ግብጽን ሙሉ በሙሉ የምትቆጣጠርበት ሁኔታ አለ። በእነዚህ ጊዜያት ሁሉ ማንም ያዘው ደርቡሽም ያዘው ራሷ ግብጽም ራሷን ችላ ታስተዳድር እንግሊዝም ብትመጣ ምን ሆነ ማለት ነው? የአባይ ውሃ ጉዳይ የዛ አካባቢ የህልውና ጉዳይ መሆኑ ታውቋል። እነዚህ ሁሉ ግብጽን ሲቆጣጠሩ ጥቅማቸዋል። ለዚህ ይህንን አካባቢ መቆጣጠር ይፈልጋሉ። ይህን አካባቢ በተቆጣጠሩ ቁጥር ሁሉ በዛ ጊዜ ያለ የኢትዮጵያ ፖለቲካ ሰላም ይሆናል ተብሎ ይታሰባል? አይሆንም።
ለምሳሌ የሚመቻቸውን አንድ ገዢ በገንዘብ ሊገዙት ይችላል ሊያሸፍቱት ይችላል ቀጥታ ሊወጉ ይችላሉ እስከ ሐረር ተቆጣጥሮ አይደል ሐረርን እኮ እንዲሁ 1875 ላይ ነው ተቆጣጥሮ የነበረው እነዚሁ ግብጾች አሁን እንግዲህ ይሄ ምንድነው ፍላጎቱ ስትል የአባይን ውሃ መቆጣጠር የአባይ ውሃ ደግሞ ቅድም እንዳልነው ለግብጽ ምን ነው ህልውናዋ ነው ብለናል አሁን እዚህ ጋራ ይሄንን ዘመናዊ ፖለቲካው ጋር ራሱ ስትደርስ ግብጽ ከኢትዮጵያ ላይ አይኗን የነቀለችበት ጊዜ የለም ዘመናዊ ፖለቲካው ላይ በኋላ እናነሳዋለን ምን እንደሆነ እዚህ ጋር 1869 ካላሳሳት ስዊዝ ቦይ ይከፈታል የስዊዝ ካናል መከፈት ተከትሎ እንግዲህ ያ ቦታ ወደ ሜዲትራኒያን ሬድስ ከሚያገናኝ ወደ ቀይ ባህር መግቢያ ቦታ ነው ያንን መቆጣጠር ትፈልጋለች በተለይ ወደ ህንድ የሚደረገውን የንግድ እንቅስቃሴ መቆጣጠር ማን የምትፈልገው እንግሊዝ ትፈልጋለች ህንድ ቅኝ ግዛቷ ነች ከህንድ አካባቢ ያለውን የኢኮኖሚ ሁኔታውን መቆጣጠር ትፈልጋለች ወደ ከግብጽን ተቆጣጥራ ግብጽ ውስጥ በሚለማው ከተን ጥጥ ንግዷን ማሳለጥ ትፈልጋለች ስለዚህ ለእንግሊዞች የገባቸው ነገር ምንድነው ግብጽ በጣም እጅግ ስትራቴጂክ ቦታ መሆኗን ተረድተውታል ስለዚህ አልቲሜት ጎላቸው ግብጽን መቆጣጠር በዛ ጊዜ ደግሞ እንግዲህ ግብጽ እንዳልኩ ግብጽ እያልና አውራት እንጂ ቱርክን በዚህ በኩል እያስተዳደረቻት ነው ተብሎ ቢባልም የግብጽ መንግስት በአንድ በኩል ነፃ ቢመስልም በሌላ በኩል ደግሞ ጥምዘዛም አለበት ለምሳሌ የፋይናንስ እንቅስቃሴው የገንዘብ እንቅስቃሴው በተለይ በብድር ያለው ሁኔታ በብድር እየተዳከመ ያለበት ነው አስተዳደሩ በብድር እየተዳከመ ስለሆነ ጀርመን ፈረንሳይና እንግሊዝ ይሄንን የገንዘብ ሁኔታውን የሚያጠና አቋቋሙ የብድር ጫናዋን ወዘተ በኋላ የግብጽ የብድር ጫናዋ ከፍተኛ ሆኖ መመለስ አትችል ስትቀር ምንድነው ያደረጉት እንግሊዝ ተቀለለችው ስዊዝ ካናልን ተቀለለች በዛ አካባቢ ሙሉውን ተቆጣጠረችው እዚህ ጋራ ተያይዞ የሚነሳ ከባድ ተቀናቃኝ አለችባት በተለይ ወደ አባይ ተፋሰስ አካባቢ የመጣች ያለችውን ፈረንሳይ እሷ ነው ደግሞ ግድቡን ቦዩ እንዲቀደድ ያደረገችው አሁን ፈረንሳይን ማሸነፍን አልማ ስለተነሳች የስዊዝ ካናልን በቁጥጥሯ ስራ አደረገች ስለዚህ ግብጽን ማስተዳደር ጀመረች ግብጽን በማስተዳደር ሂደት ውስጥ በግብጽ ውስጥ ያቆጠቆጠ ያለ ናሽናሊዝም አለ ብሔርተኝነት የተለያዩ እንቅስቃሴዎች አሉ ስለዚህ ግብጽን ሙሉ በሙሉ ተቆጣጥሮ ለመቆየትና እንግሊዝ ግብጽን በመቆጣጠር የራሷን ጥቅም ለማስከበር ሁነኛ መፍትሄ ነው ብላ ያለችው ምንድነው እሷ የአባይን ተፋሰሱን በተለይ ይሄ ብሉ ናይል የምንለውን ከኢትዮጵያ የሚመነጨውን መቆጣጠርን በዛ በኩል ደግሞ ግሬት ኢስት አፍሪካን ሌክስ ሪጅን የሚባለውን ነጭ አባይ የሚፈስበትን ማን የሚመነጭበትን አካባቢ መቆጣጠርን ፈለገች በዛ በኩል ማን እየሄደች ነው ጀርመን እየሄደች ነው እነ ታንጋኒካን የመያዝ ያሁኗ ታንዛኒያ ማለት ነው አለች ቤልጂየም አለች እዛ ኮንጎ ላይ ወደዛም እየሄደች ነው ስለዚህ እነዚህን ቦታዎች ሁሉ መቆጣጠር ፈለገች በተለይ ፈረንሳይን ዝር እንዳትል ወደ ላይኛው ይሄ የአባይ ተፋሰስ አካባቢ በተለይ ወደ ብሉ ናይል ወደሚባለው ዝር እንዳትል ነው የፈለገችው ስለዚህ ምንድነው ያደረገችው ሁለት እንትኖች አሏት አንደኛው ድንበር ማስመር
ድንበሮችን ታሰምርና እነ ኢትዮጵያን የመሳሰሉትን ሀገሮች እነ ሱዳንን ፈረንሳይ እንዳትጠጋ ማድረግ ነው። አንደኛው ውል ትዋዋላለች። ይሄ ስምምነቶችን በማድረግ ለምሳሌ ከቤልጅየም ጋር ኮንጎ ፍሪ ስቴት የምትባለውን ቤልጅየም ብራሰልስ ላይ ተዋዋለች። በዛ አካባቢ በሐይቁም ላይ ሆነ በወንዙ ላይ ምንም ነገር እንዳይሰራ በውል አሰረችው። እንግሊዝ እንድትጠየቅ እኔ ሳልፈቅድ ምንም ነገር አይሰራም የሚል አይታችኋል። እነዛ ሀገሮች በራሳቸው ንብረት ላይ አሳሪ ውሎችን ሁለት አይነት አንደኛው ድንበር ማስመርና ይሄ ድንበር ማካለልና ስፌር ኦፍ ኢንፍሉዌንስን መቆጣጠር ነው። የስፌር ኦፍ ኢንፍሉዌንስ የእንግሊዝ የጥቅም ክልል ማለት ነው። ከኢትዮጵያም ጋራ ድንበር ማካለል ለምሳሌ 1902 ላይ የተደረገው ስምምነት ድንበር ማካለል ይመስላል አላማው ከሱዳን ጋር ከጅቡቲ ጋር ይመስላል። ግን ይመጣና እንግሊዞች ታውቃቸዋል አይደል በውል ውስጥ የሚሰነቅሯት ቃል አለ። እንደዚህ የህይወት ትሪቲን ታስታውሰዋል። አድሚራል ህይወትን ከኢትዮጵያ ጋር ያዋዋተር ትሪቲ የሚባለው በሱ የሰሩት ተንኮል አለ። ተመልከት ከእንግሊዝ ኮርጃ የውጫሌ ውልን ጣሊያን ሰርተዋለች። 1902 ላይ መጡና ምን አሉ? ስለ ድንበር ማካለል ይሄ ከዚህ ወደዚህ እንደዚህ የተሰመረው እያሉ አስቀመጡና አንቀጽ 2 ወይ አንቀጽ 3 ላይ ነው መሰለኝ ምን ብለው አስገቡ? የኢትዮጵያ የአባይን የብሉ ናይልን ፍሰት ሙሉ በሙሉ የሚያግድ የሚያቆም የሚከትር ስራ እንግሊዝ ሳትፈቅድ መስራት አትችልም። ይሄ ቃል ዝም ብለህ ስታየው በጣና ላይም በለው በጣና ሐይቅም ላይ ምንም መስራት አትችልም የሚል ነው። ሳታስፈቅድ ትክክል አስፈቅዳ ግን መስራት ትችላለች ይላል። የእንግሊዘኛ ትርጉሙ ዋተር አሬስት ይላል። አሬስት የሚለው ቃል በጣም ለትርጉም ሲጋለጥ ታይዋለህ በኋላ። በእርግጥ ኢትዮጵያ በወቅቱ በዚህ ጉዳይ ላይ ግልጽ አቋሟን ስታሳውቅ እንግሊዞቹ ማብራሪያ ሰጥተውበት አሁን እንዲህ ከዛ 1906 ላይ ደግሞ ፈረንሳይ እንግሊዝ አንዷ ጣሊያን ወይ ጀርመን ሆኖ ተፈራረሙ። ሆኖ ያለ እንግሊዝ አሁን እንደዚህ ያደረገች ጥቅሟን ታስከብርና ይሄንን አባይን ውሃ መቆጣጠር ዓላማው አድርጋለች እንግሊዝ። ይሄንን ስታደርግ ግብጽ ውስጥ የተነሳባትን ተቃውሞ ማብረድ ነው። የአባይ ውሃ ሴኩር ከሆነ ደግሞ ግብጾች ምናልባት መቼም አንድ ቀን እንግሊዝ ለቃ ትሄዳለች ያኔ ያልፍልናል እንጠቀመዋለን ብለውም ያስባሉም ይሁን በወቅቱ የሚገኘውንም የኢኮኖሚ ጥቅምን በማሰብ ናሽናሊዝሙን ታበርደዋለች። ብቻ በሁለት ምክንያቶች የአባይ ውሃን ሙሉ በሙሉ የመቆጣጠር ዓላማን በስምምነት ማሰር ስትፈልግ እንግሊዝ በግብጽ ስም አንደኛው ዓላማዋ ምንድነው? ውሃው ሙሉ በሙሉ መቆጣጠርና የውሃውን ፍሰት የሚቀንስ ነገር የላይኛው ተፋሰስ ሀገሮችም ሆኑ ሌላ አካል እንዳይሰራ ነው። ሌላኛው ደግሞ ይሄ የተፋሰሱ አካባቢ በሌላ ሶስተኛ ወገን በተለይ ደግሞ በተቀናቃኝ ኃይል ለምሳሌ በፈረንሳይ እጅ እንዳይወድቅ ማድረግ ነው። አሁን እነዚህ ሁሉ በሆኑ ቁጥር የሚደረጉት ነገሮች በሙሉ ምንድናቸው ብለህ ነው የምታስበው? ከፖለቲካ አንፃር ስታየው የኢትዮጵያን ሉዓላዊነት የሚዳፈር የሚጻረር ነው። ይሄ አንድ ሀገር በራሱ ተፈጥሯዊ ሀብት ላይ ሉዓላዊ መብትና ስልጣን አለው የሚለውን የሚቃረን ነው አይደለ? ይሄ ሲደረግ እንግዲህ ልብ ብለህ ተመልከት። የኢትዮጵያ ፖለቲካ አልተነካም ወይ? ያን ጊዜ ፖለቲካል ኢንጀሪል ሴንስ ነው ብለን ባንል እንኳን ነው ፖለቲካ ነው አገር ማስተዳደር ነው በጣም አይደለ? ዘመናዊ ፖለቲካውም እግሩን የተከለበት ጊዜ ነው የአፄ ምኒልክ ዘመን። በአፄ ምኒልክ የኢምፓየሩ ግዛትም የተስፋፋበት ነው። አዎ። ስለዚህ እንዲህ ያደረገች በግብጽ ስም እንግሊዝ ኢትዮጵያን ምን ስታደርግ ነበር? ሉዓላዊነቷን ስትጋፋ ነበር። ስለዚህ ኢትዮጵያን ፖለቲካ አባይ ውስጥ አታገኘው። በጣም አንዳንድ ጊዜ ባራዳ ቋንቋ አንድ ሰው እንግሊዝ ነው ከተባለ ምን ማለት ነው? ብልጥ
ብልጥ ተንኮለኛ ሴረኛ ማለት ነው አይደል? በጣም እንዲህ ነች እንግሊዝ። ራሷን እዛ ትልቋን ፈረንሳይን በውል አሰረቻት፣ ጀርመንን አሸሸቻት። ሱዳንን መቆጣጠርና ከእንግሊዝ ጋር አንገት ለአንገት መተናነቅ ትፈልግ ነበር እቺ እንግሊዝ ፈረንሳይ። ስለዚህ ሱዳንን ለመቆጣጠር ማዕከሉ ፋሾዳ ነበር። ይሄ ፋሾዳን ኢንሲደንት ፋሾዳን መቆጣጠር ኢቭንም ተቆጣጥራ ነበር 1898 ላይ። እንግሊዝ እንዴት አርጋ ከፋሾዳ ውልቅ እንዳደረገቻት ስታይ ራሳቸው አንዱ የፈረንሳይ ባለስልጣን ለሌላው የፈረንሳይ ባለስልጣን ይናገር ነበር። ፋሾዳን የመያዝ ጥቅሙ ሲል የመደራደር አቅም ይሰጠናል። ትክክል ዝርዝሩን ተውና ይዘነው የመደራደር ግን ያው ድንገት 25000 ጦር ይዞ እንግሊዝ ከቻለ 8 ፈረንሳይ 120 ሴኔጋላዊ ሆኖ 5000 እንግሊዝን ጦር መቋቋም አልቻለም። ይሄ የሚቀዳው አሁንም ድረስ እንግሊዝ ከምታራምደው የበላይነት ነው። ያኔም ነበር በእንግሊዝ የሚባለው ዘሰን ኔቨር ሴትስ ኢን እንግሊሽ ኢምፓየር ነው የሚባለው። በእንግሊዝ ኢምፓየር ውስጥ ሳያጠርቅም እንግዛቶቿ እየተመናመኑ መጥተው ባዶ እጇን ስቀር ምን እንዳለች ታውቃለህ? ዘሰን ኔቨር ሴትስ ኢን እንግሊሽ ላንጉዌጅ ነው። ምክንያቱም እንግሊዝ ውስጥ እንትኑን ትተውት ይሄ እንግሊዝኛ መወራቱን በሚተኙ ሰዓት እኔ እና አንተ ጉራማይል እንግሊዝኛም ኢትዮጵያ ውስጥ እናወራ እና በእንግሊዝ ቋንቋ ፀሐይ አይጠልቅም እና ይሄ ነው ከይሄን ተከትሎ ሄጂሞኒው የተፈጠረው። ከዛ ይቀጥላል። ለዛ ነው አሁን ስናወራ የቅኝ ግዛት ውሎች እንላለን አይደል? አባይን ውሃ ክፍፍል ለማድረግ የተፈረመው የቅኝ ግዛት ውል ኢንዱስትሪክት ሴንስ ነው ማለት አንድ ነው። እሺ ውሃውን ለመከፋፈል የቅኝ ግዛት ውል። ከዛ በፊት ያሉት ውሎች የተደረጉት ድንበር በማካለል ሰበብ ውሃውን ትንሽ እንዳይነካ በማድረግ ሰበብ ነው። ቀጥተኛ ግን የውሃ ክፍፍልን የተደረገው 1929 ውል። እንምጣባቸው እነዚህን ህጎች እንግዲህ ሀገር አቋራጭ ወንዞች የግል ባለቤትነት ለመያዝ ስፔሻሊ ኖት ኦንሊ ግብጽና ኢትዮጵያ ለምሳሌ በፈረንሳይና በስፔን መካከል በአሜሪካና በሜክሲኮ መካከል በጣም በርካታ ግጭቶች ተነስተዋል። በሪዮ ግራንድ ወንዝ ላይ በካርሎን ወንዝ ላይ በስፔንና በፈረንሳይ በጣም በርካታ አወዛጋቢ መጨረሻ ላይ ወደ መፍትሄ መተውበታል። በኢትዮጵያና በግብጽ ስንመጣ ደግሞ እነዚህ እንደውም አሳሪ ውሎችን የሚባል የኢትዮጵያ ሉዓላዊነት ያላስከበረ የውጭ ጣልቃ ገብነት ያለበት ይባላል። እስኪ እንያቸው ታሪካዊ አመጣጦችን እንያቸው ከ1929 59 እያልን እንውረድባቸው። እስኪ እነዚህን አሳሪ ህጎችን የሚባሉ አብዛኛው ሲተነትኗቸው አሁን ቅድም ያነሳው በተለይ በሜክሲኮና አሜሪካ መካከል ተያይዞ ያለው ይሄ የሪዮ ግራንዴን ወንዝ አጠቃቀም በተመለከተ የተነሳው ክርክር የዓለም አቀፍ ህግን ለማዳበር በሚነሱ ክርክሮች ጊዜ የሚነሱ ቀኖናዎች አሉ። እነዚህ ዶክትሪን የምንለው ሃርሞን ዶክትሪን ሃርሞን ቀኖና የሚባለው እሱን ልክ የዓለም አቀፍ ህጉን አመጣጥ ስንመጣ እነሱን አያይዘን እንሄድባቸዋለን። መርሆች በዓለም አቀፍ ህግ የህግ ምንጭ ከሚባሉት አንዱ ስምምነቶች ናቸው፣ ትሪቲ። ሌላኛው የፍርድ ቤቶች ውሳኔዎች ናቸው። ሌላኛው መርህ ናቸው። ዓለም አቀፍ የልማድ ህግ መርሆች የሚባሉ አሉ። እነዚህን መርሆች ኢትዮጵያ ከምትቃወማቸው የቅኝ ግዛትና የድህረ ቅኝ ግዛት ውሎች ጋር አያይዘን እናነሳቸዋለን። መጀመሪያ ስምምነቶቹን እናንሳ። እሺ ቅድም እንዳልኩ እንግሊዝ በድንበር ማካለል ሰበብ የድንበር ማካለልና ስፌር ኦፍ ኢንፍሉዌንስ የጥቅም ክልሏን በማስከበር ሰበብ በዚህ በአባይ ተፋሰስ ስንል የመጀመሪያውን አንድ የረሳነው ነገር ስለ ተፋሰሱ ስናወራ ተፋሰሱ በፊት 10 ሀገሮች አሁን 11 ሀገሮች አሉት። ከዛ ደግሞ 9 ሀገሮች ይባል ነበር። ኤርትራ ከኢትዮጵያ ስትገነጠል 10 ሆነ። ተከዜ አትባራ እንደ አንድ ተፋሰሱ
እንደ ምንጭ ስለምትቆጠርም በርግጥ ተከዜ እዚህ መነሻው ላሊበላ አሁን ደግሞ ከሱዳን ደቡብ ሱዳን ተገነጠለች 11ኛው ሀገር ሆነች። እነዚህ ተፋሰሱ ሀገራት ብዙ ስለተባለ ብዙ ሰው ስለሚያውቀው ነው ዝርዝሩን ማናነሳው። ኢትዮጵያ 86%ን ታበረክታለች ሲባል ዋናው ይሄ ብሉ ናይል የምንለው እዚህ ጋር ግን ብሩኬ ግብጽ ይሄን አመኔታ አላት ወይ? 86 ሚሊዮን ትቀበላለች? አመኔታ አላት? ትቀበላለች። ለምን መሰለ? የግብጽ የውሃው ኮንትሪቢዩሽን 0%፣ የሱዳን 1% ነው። ምንም እኮ ይሄ ጥያቄ የለው። ከዚህ ነጭ አባይ የምንለው እዚህ ከኢኳቶሪያል ከሆኑ አካባቢ የሚመነጨው ከሌክ ቪክቶሪያ ይመነጫል ይሉሃል፣ ከኦወን ፋልስ እሱነቱ ብቻ ይሄ ነጭ አባይ ከነዚህ አካባቢዎች የሚመጣው 14% ነው ፍሰቱ። የሱ ጠቃሚነት የሚነሳው ምን መሰለ? አመቱን ሙሉ ፍሰቱ ከፍና ዝቅ የማለቱ ጉዳይ ከጥቁር አባይ ፍላክቹዌት ያደርጋል። አሁን ጥቁር አባይ ፍሰቱ ፍላክቹዌት ያደርጋል፣ ምክንያቱም ከዝናብ ጋር ነው የሚያያዘው። በተለይ በክረምት ወቅት ነው ፍሰቱ የሚጨምረው፣ ግን ትልቁን ውሃ መጠን ነው የሚያበረክተው። ይሄ 86%ን ከኢትዮጵያ የሚነሳው ነው። እንግዲህ በዚህ ውስጥ የወንዙ ተፋሰስ ሀገሮች ሲባል ወንዙ የሚያልፍባቸው ገባር ወንዞችን የሚያበረክቱ ትናንሽ ስትሪሞችን የሚያበረክቱ ሀገራት ሁሉ ተቆጥረው ነው። ለዛ አንድን ወንዝ እንደ አንድ ግል ንብረት ከማየት ይልቅ ተፋሰሱን ሁሉ ቆጥሮ እንደ አንድ ተቋም መታየት አለበት የሚል አሁን በተለይ ዓለም አቀፍ ሕግ እየደረሰበት ያለው ድምዳሜ ይሄንን ነው። ተፋሰሱ በሙሉ ነው። ካንተ ስለመነጭ የኔ ነው አትልም ነው። በድንበር ስላለፈ ድንበር ክልል ውስጥ የኔ ነው አትልም። ለስምምነት መሰረት ላይ ለመድረስ ተፋሰሱን በሙሉ የጋራ ሀብት አድርጎ እንደ አንድ የጋራ ሀብት እንደ አንድ የጋራ ተቋም አድርገን እንቁጠረው የሚል ነው። ግብጽ ለዚህ አትገዛ። ስምምነቶቹን እያየን ስንሄድ እንትን እንላለን። ይሄ 1929 ላይ ያው አንደኛ ዓለም ጦርነት እንዳለቀ ቱርክ ከጠላት ሀገሮች ጋር ተስማምታለች በሚል ወይም አብራ ተዋግታለች በሚል በእንግሊዝ ላይ ማን በግብጽ ላይ ያላትን ስልጣን ተነጠቀችና በእንግሊዝ ፕሮቴክቶሬት ስር ሆነች። ከዛ 1917 ላይ በእንግሊዝ ፕሮቴክቶሬት ሆና የራሷን ንጉስ ማን ነው ስሙ ጠፋብኝ፣ ፉአድ ፋሩቅ ህገ መንግስት ራሱ ሲያጸድቅ ምን አለ? የሱዳን እና የግብጽ ንጉስ ብሎ ነው ያለው ራሱን ማለት አለ የላቸውም። ያኔ ሱዳንም የኔ ነች የሚል ጥያቄ አላት እንጂ ግብጽ በተለያየ ጊዜ እንግሊዝን አስተዳደረ ሱዳን በኔ ስርቱን የሚል ጥያቄ ታቀርብ ነበር። አይ ይሄ አይሆንም እያለች እንግሊዝ እንትንትል ነበር። 1922 ላይ ያው በስም ደረጃ ግብጽ ነፃ ወጣች፣ ነፃ ሀገር ሆነች ከእንግሊዝም ከማንም። ሱዳን ግን አሁንም በማሰር ነች በእንግሊዝ ስር። ስለዚህ ያው እንግሊዝን እየጎተጎተችም ብዙ ጥያቄዎችም እያመጣች አባይን ውሃ የታሪካዊ ተጠቃሚነት መብቴን እንግዲህ የታሪካዊ ተጠቃሚነት መብት በፊት እንግሊዝም በያዘቻት ጊዜ ስትከላከልላት ነበር በግብጽ ጥቅም ስም ማንንም ውሃውን እንዳይነካ። ሌሎችም ይሄንን ያደረጉ ራሳቸውም ይሄን ያደረጉ ነበር። አነስ ያሉ የመስኖ ግድቦችም ተሰርተው እየተጠቀመች ነበር ግብጽ። ከድሮ ታሪክም ጀምሮ እንዳልኩ የግብጽ ስልጣኔዋ እድገቷን በአባይ ውሃ ላይ ነው። ስለዚህ በውሃ ላይ የታሪካዊ ባለ ንብረትነት የታሪካዊ ተጠቃሚነት መብት አለኝ ብላ ስለደመደመች ምን ተፈጥሯል ማለት ነው? ታሪካዊ መብት ሂስቶሪክ ራይት በሌላም ፈርስት አፕሮፕሪዬሽን ራይት እኛ መጀመሪያ ተጠቅመናል የሚሉት ፈርስት ኢን ታይም ፈርስት ኢን ራይት ይሉታል። ቀድመን ነበር። ይሄ ስለተመሰረት ስለነበረ ይሄንን የሚያጸድቅ ውል እንፈራረም ማንንም እንዳይነካብኝ እያለች እንግሊዝ
ታወላዳ ነበር። ምክንያቱም ሱዳንም የሷው ስለነበረች ለግብጽስ ብቻ ሰተ ሱዳንንስ አንደኛ በሱዳንም ብቻ አይደለም በኢትዮጵያ በጣና ሐይቅ ላይ ግድብ የመስራት ህልም አላቸው። ስለዚህ ወደ ኢትዮጵያ መምጣት ይፈልጋሉ። ከመጀመሪያው እዛ ጋራ ማጽናትን ያልፈለጉት እነሱ በሄዱበት ሁሉ የራሳቸውን ጥቅም ነው የሚያስከብሩት። የራሳቸውን ጥቅም በማስከበር ሰበብ ነው የግብጽን ጥቅም ያስከበሩት። ቅድም እንዳልኩ ይሄ የግብጽ ውስጥ በሚመረጥት አሜሪካ ውስጥ ኢንዱስትሪያቸው ያ ሁኔታ የተጀመረበት ዘመን ደግሞ በእንግሊዝ ምን እንደሚባልበት ዘመንም ነው። ወደ ኋላ ሄድ ስትል የኢንዱስትሪ አብዮት የፈነዳበት ዘመን አይደል? አንድ እነሱ ታዋቂ ጸሐፊ ነው አይደለ? በጎች ሰዎችን እየበሉ ነው ያለው። ትክክል። ምክንያቱም ከዚህ ከበግ ቆዳና ጸጉር የሚሰራውን ምርት የሚሰሩት የፋብሪካ ሰራተኞች በተለያየ ምክንያት እየሞቱ ነው። ስለዚህ የሰው ሞት ሲጨምር በዚህ ኢንዱስትሪ የሚሰሩትን ሰዎች ሞት ለመግለጽ በጎች ሰዎችን እየበሉ ነው። እዛ አላረካ ስላላቸው ነው ድንበር የተሻገሩት እንዲሄዱት አፍሪካ የገቡት። አሁን ይሄ ጥቅም እያሰፉት ጣና ሐይቅ ላይ ግድብ ለመስራት እንግሊዝና ጣሊያን የተስማሙበት ስምምነት አለ። የሚገርም አጼ ምኒልክ እንዴ ነው ያሉት። በሆነ ጊዜም እንደዚሁ ሲያደርጉ ገና ማናቸው በ1929 ስምምነት ከመፈረሙ በፊትም የኢትዮጵያን መንግስት ጣሊያን እንድታሳምን እነሱ የደብዳቤ ልውውጥ ያደርጋሉ። ኤክስቼንጅ ኦፍ ኖትስ። በዚህ ጊዜም ኢትዮጵያ ስትቃወም ነበር። እኔ በማላቀው እኔ ላይ የምትደራደሩት ምንድነው? ስለዚህ ወደ ጣና ሐይቅም ወደ ዌስተርን ፍሮንቲር የኢትዮጵያ የመምጣት ፍላጎት ስላላት እንግሊዝ ሙሉ በሙሉ ፉል ዋተር ዩቲላይዜሽን የሚባለውን የግብጽን ጥያቄ ለመቀበል እንትን ስትል ነበር፣ ስታመነታ ነበር። ነገር ግን ይሄ ነፃ መውጣትን ተከትሎ አሁንም ናሽናሊዝሙ የግብጽ ናሽናሊዝም እየጠነከረ መጣ። በሱዳንም አንዳንድ እንቅስቃሴዎች አሉ። በራሳቸውም የፖለቲካ ካልኩሌሽን ተነሳስተው ስምምነቱ እንዲደረግ አደረጉ። የ1929 ስምምነት in the strict sense of the law እኮ ስታወራ ስምምነት ብለህ የምትለው አይደለም፣ የደብዳቤዎች ልውውጥ ነው። ትክክል። መጀመሪያ ተነጋገሩ፣ ምን ሊሰራ እንደሚገባ ጥናት አደረጉ። ኮሚሽኖች፣ የተለያዩ አጥኚ ኮሚሽኖች ባለሙያዎችን ቀጥረው የመጨረሻው ላይ እንደውም የሚመራው የነበረው ህንዳዊ ነው። እንግሊዛውያን ምናምን ሆነው አጠኑና የት ቦታ ላይ ምን ቢሰራ የውሃው መጠን ለግብጽ ምን ያህል እንደሚያስፈልጋት ለሱዳን ምን ያህል እንደሚያስፈልጋት አሁን ያሏቸው ፕሮጀክቶች ወደፊት ሊሰሯቸው ስላሰቧቸው ፕሮጀክቶች አጠኑና የውሃ ክፍፍልን የተመለከተ ስምምነት አደረጉ። ይሄ ስምምነት ስለ ሱዳን የሱዳኑ ገዢ እንግሊዛዊ፣ ስለ ግብጽ የግብጹ ተሿሚ ጠቅላይ ሚኒስትር ፕሬዝዳንት በለው ሆኑና ደብዳቤ ልውውጥ አደረጉ፣ ስምምነት አደረጉት። በዚህ ስምምነት ላይ ለመጀመሪያ ጊዜ እንግሊዝ የግብጽን የታሪካዊ የባለ ንብረት መብት እውቅና ሰጠቻት። ይሄ ሆኖ ደግሞ ምንድነው የቅኝ ግዛት ውል ነው የሚባለው። በዛ ጊዜ ሱዳንን ወክላ የተፈራረመችው እንግሊዝ ነች። ሱዳን እንግሊዝ ቅኝ ተገዢ ስለነበረች እንዳልኩ ፓርሻል ኢንዲፔንደንሲ ባለው እንግሊዝ ከእንግሊዝም ነፃ ወጣለች ቢባል ግብጽም ሙሉ ነፃ ነች ማለት አይቻልም። አሁን በዚህ ስምምነት መሰረት የውሃ ድርሻ ለሱዳን እጅግ በጣም ያነሰ ድርሻ፣ ለግብጽ ደግሞ እጅግ በጣም ትልቅ ድርሻ ያለው ተፈራረሙ። በዚህ ጊዜስ የውሃው ከፍተኛ አመንጪ ወይም የውሃው ባለቤት ኢትዮጵያ ተሳታፊ አይደለችም፣ አላማከሯትም፣ የበይ ተመልካች አልጠየቋትም። በዚህ ጊዜ እኮ ኢትዮጵያ ሉዓላዊ መንግስት ነው ያለው። በአፍሪካም ብቸኛዋ ቅኝ ያልተገዛች ሀገር ነች። አብዛኞቹ የድንበር ማካለልና አባይ ወንዝን ተከትሎ የተፈረሙ ውሎች
በእነዚህ በሶስቱ ሀገራት መካከል የተፈረሙ ስምምነቶች አራቱም ምን በላቸው ጀርመንን ጨምረን የተፈረሙ ውሎች መቼ ነው ከመቼ በኋላ መሰለህ ጥድፊያው ከአድዋ ድል በኋላ ከአድዋ ድል በኋላ ይሄ አድዋ ድል በአውሮፓ የፈጠረውን ትርምስ በእነዚህ በቅኝ ገዢዎች መካከል የፈጠረውን ትርምስ በተለይ በጣሊያን የፈጠረው ትርምስ ይታወቃል። ስለዚህ እንደ መንግስት ዳግማዊ ምኒልክን እንደ ሀገር ኢትዮጵያን አግዝፎ ያወጣ ነው። ስለዚህ ስጋት ውስጥ ነው የገቡት። አሁን ሲፈራረሙ ድንበሯን ለመቁረስ ሲፈልጉ ሉዓላዊነቷን ለመንካት ሲፈልጉ ሲጥሩ ከረሙና በአባይ ውሃ ላይ ግን የ1929 ስምምነት ተፈረመ። የ1929 ስምምነት በደምሳሳው ስንጠራው ለግብጽ የግብጽን በተለይ በውሃ ቋንቋ ሲወራ ሃይድሮ ሄጀሞኒ የፈጠረ ነው ይሉታል። ስታተስ ኮ ከዚህ ጀምራል። አሁንም እኮ በኋላ 1959 ውል ስናነሳ እናወራለን። አሁንም ድረስ ያ ስምምነት ይጠቀሳል። ኢትዮጵያ ተሳተፈችበት። ሁለተኛ በራሷ ሀብት ላይ የተደረገ ነው። አላማከሯት። ከዛ ይሄ ውል ተደረገ። ሱዳንም በዚህ የተጠቀመች ቀስ እያለ ግብጽ በጣም ምልጦይ ናቸው በነገር ላይ ዲፕሎማሲያቸውም ከባድ ነው። የ1959 ውል እስኪፈረም ድረስ የ1929 ውል ስምምነት አካል የሆኑ ሌሎች ስምምነቶችን ከሌሎች ጋር አድርጋለች። ለምሳሌ ከኡጋንዳ ጋር አድርጋለች። ኡጋንዳ ከዚህ የኦወን ፏፏቴን በተመለከተ ለምትሰራው ፕሮጀክት ግድብ ግብጽ ታግዛለች። ግድቡን ወይም ያንን ኦወን ፏፏቴ ላይ የሚሰራውን ፕሮጀክት ግን የሚቆጣጠር አንድ ግብጻዊ ኤክስፐርት አስቀምጣለሁ ነው ያለችው። በኋላ እናነሳዋለን። የኢትዮጵያ ህዳሴ ግድብ ላይም ተቆጣጣሪኛውን እናስቀምጥ ብላ ነው ያ ከዛ የቀሰመችው ልምድ ማለት ነው። አይተዋል። በተግባርም አድርገውታል። ያ ስምምነት እስካሁንም በኡጋንዳ ይጻናል ተብሎ ነው የሚታሰበው። ምክንያቱም የግድቡን ፍሰት ወይም እዛ ያለውን ቴክኒክ አሰራር የግብጽን ጥቅም ይጎዳል የሚለውን ያ ኤክስፐርት ተቀምጦ እስከ ቅርብ ጊዜ ድረስ ኤክስፐርት አለ። ያው ሰው በተለያየ ምክንያት ሊቀያየር ይችላል። እንዲህ ያደረጉ ቆዩ። በኋላ ሱዳን አፈነገጠች። ሱዳን ማፈንገጥ ደግሞ ከየት ነው የሚመነጨው? ሱዳን ደግሞ 1956 ከእንግሊዝ ነፃ ወጣች። ስለዚህ ከእንግሊዝ ነፃ ስትወጣ ሱዳንም ውስጥ ያቆጠቆጠው ብሔርተኝነት የ1929 የውሃ ክፍፍል የኛን ጥቅም ያስከበረ አይደለም። ስለዚህ አንቀበለውም ማለት እቺን ነጥብ ያዝልኝ በኋላ እናነሳታለን። በሌላ አነጋገር ምን ማለት መሰለ? ቅኝ ገዢ እንግሊዝ የተዋዋለችውን ውል አልቀበለውም የማለት አዝማሚያ ነው። ለምን እንደሆነ ታውቃለህ? ያ ጊዜ የተሰጠኝ የውሃ ድርሻ በቂ ስላልሆነ አዲስ እንደራደር አለች። ትክክል። ያኔ ደግሞ እንግሊዝ ለመሸንገል ነበር ያን ያደረገች። በዛው ላይ ደግሞ ምን ይላል መሰለ? የ1929 ስምምነት ላይ በዚህ ጉዳይ ላይ አለመግባባት ከተፈጠረ በሱዳንና በእንግሊዝ መካከል ድርድር ይደረጋል ነው። ይኸው በዛ ጊዜ ስለ ሱዳን የፈረሙት ሱዳናውያን አይደሉም፣ እንግሊዝ ነች ለሱዳን ሆነ የፈረመችው ቅኝ ገዢ ስለሆነች። በኋላ የሚነሳው አሁንም የቅኝ ግዛት ውሎችን አንቀበልም የሚሉት ሀገራት አንዱ መሰረት ምንድነው? አንደኛ ቅኝ ተገዝተን ከነበረ በእኛ ስም እንግሊዝ ወይም ቅኝ ገዢያችን ያደረገችውን ውል አንቀበልም ሲሆን እኛም ከሆነ አድርገህ ነው የነበረው የምንገደደው ውል ሁለት አይነት ባህሪ ያለው የድንበር ማካለል ከሆነና የስምምነት ራሱ የትሪቲው ባህሪ ከሆነ የመቀበል እንትኖች አሉ። ለምሳሌ ድንበርን ያልተመለከቱ ስምምነቶች ከሆኑ ማለት ነው። አሁን ያ ጥያቄ በኋላ ከ1959 ውል በኋላ ነው ሱዳን ራሱ የ1959 ውል እንዲደረግ ስትፈልግ ምንድነው እናሻሽል ነው ያለው። ስታሻሽል ምንድነው ያደረገችው? 55 ነጥብ ምናምን ቢሊዮን ሜትር ኪዩብ ውሃ ለማን? ለግብጽ ለሱዳን 18። የመጀመሪያ የሱዳን ስንት ነበር? 4 ነበር። በጣም በብዙ ልዩነት። ስለዚህ ይሄ ውል ሲሻሻል በሌላ ቋንቋ ምን ሆነ ማለት ነው?
የ1929 ውል ተሻረ ማለት ነው። ተሻረ። አንዳንዶች ያልተሻረ ማሻሻያ ተደረገበት ነው ይላሉ። ስምምነቶችን በተመለከተ በዓለም አቀፍ ሕግ ቪየና ኮንቬንሽን ኦን ዘ ሎው ኦፍ ትሪቲ የሚል ራሱ ስለ ውሎች አተረጓጎም የሚደነግግ የኮንቬንሽን አለ። እዚህ ኮንቬንሽን ላይ በአንድ ተመሳሳይ ጉዳይ ላይ ቀድሞ የተደረገን ውል ስምምነት የተመለከተ ሌላ ስምምነት ከተደረገ የቀድሞ ውል እንደተሻረ ነው የሚቆጠረው። ስለዚህ እንደዚህ አደረጉና ያው ሱዳኖች 59 ላይ ተዋዋሉ። ይሄ ውል በሁለት ነፃ ሀገሮች መካከል የተደረገ የመጀመሪያው ውል ነው ከድህረ ቅኝ ግዛት በኋላ። አሁን ሱዳንም ነፃ ወጣለች። ይሄ ደግሞ ምን ይሉታል መሰለ for the full utilization of Nile water ነው የሚለው የአባይን ውሃ ሙሉ በሙሉ ሙጥጥ አድርጎ የመጠቀም 59.9 ማነው 55.9 ወር 8 ለማን ለእንግሊዝ 18 ምናምን ለሱዳን ያከፋፈለ ቀሪው 10% በበረሃ ውስጥ ተኖ ለሚጠፋው ነው የተተወው። ኢትዮጵያ ሳይሆን የለም ኢትዮጵያ አሁንም ይሄ ሲደረግ ተቃውሞዋን አሰምታለች። ቅድም እንዳልኩ ይሉ ሶስት ነገሮች ልጥቀስልኝ። በዚህ ጣና ሐይቅም ላይ ለሚሰራው ጊዜ ራስ በዛ ጊዜ አልጋወራሽ ራስ ተፈሪ መኮንን ተቃውሞታል። አጼ ምኒልክ ተቃውሞታል። አጼ ዮሐንስ ማንንም አጼ ኃይለ ሥላሴ ተቃውሞታል። በእኛ ወንዝ ላይ እኛ ባልፈቀድ ነው እኛ ሳናቀው ሳንማከር የሚደረግ ስምምነት ተቀባይነት የለውም። አስዋን ሃይዳ ምንም ስትሰራ ኢትዮጵያ ተቃውማለች። እነዚህ ሁሉ እነሱ ሲዋዋሉ እኛን አያማክሩም። ፕሮጀክቶችም ሆኑ ውሎች በተደረጉ ቁጥር ግን ኢትዮጵያ ተቃውሞዋን ስታስመዘግብ ነበር። በኋላ አልቀበልም እነዚህ ውሎች በእኔ ጥቅም ላይ ሲደረጉ የሚለው ያሁኑ ክርክር የሚነሳው ተከታታይ ተቃውሞህን ማሰማትህና ማስመዝገብህ ከተረጋገጠ በዓለም አቀፍ ሕግ በወቅቱ አቅም ስለሌለ መብትን ስላላስከበርክ አሁን ማንሳታችንም አይባልም። እና ኤክሰፕሽኑ ምንድነው? ተቃውሞህን በወቅቱ አስመዝግበሃል። ለዓለም መንግስታትም ለነበረው ለመጀመሪያውም ሊሆን ይችላል የተባበሩት ዓለም መንግስታትም በፊት ማህበር ለሚባለው ኢትዮጵያን ከጣሊያን ወረራ ላላዳናት ማለት ነው ለሊግ ኦፍ ኔሽንም ለዩኤንም ስታስመዘግብ ከነበረ አሁን ላይ አትገደድም ነው። የ1959ን ውል ሲዋዋሉ ኢትዮጵያ በወንዙ ላይ የመጠቀም መብቴን አልተማከርኩም ተገቢም አይደለም ስትል ተቃውማለች። እንዲሁም ትልቁን አስዋን ግድብንም ሲሰሩ የመጀመሪያው አስዋን 1909 ነው ያለቀው። ትልቁን አስዋን ግድብንም ሲሰሩ ግብጾች ኢትዮጵያ በ1957 የሚገርም ነው። ይሄ የኢትዮጵያን ፖለቲካ ዋናውን ስር ይዘን ራሱ ስናወራው ከዲፕሎማሲ ጋራ በሌላ ፕሮግራም እንሰራዋለን። ያኔም ብናወራው ይሻላል። ግን ኢትዮጵያ ግድቡ ከግብጽ በመታደርገው ፕሮጀክት ውስጥ አሜሪካ ተሳታፊ ነች። ኢትዮጵያ ደግሞ በዛ ጊዜ ከአሜሪካ ጋር ወዳጅነት ፈጥራለች። ቀጥታ ደብዳቤ ልጻፍ፣ ቀጥታ ልቃወም የአሜሪካ ኢንተረስት ነበር ያን ከኮተን ኢንዱስትሪ ጋር ነው አይደለም። ከግብጽ ጋር ባላት ወታደራዊ ነው ከግብጽ ጋር ባላት ወዳጅነታቸው ጥብቅ ነው በዛ ጊዜ። ነገር ግን ለኢትዮጵያም ከፍተኛው በተለይ ከኤርትራ ማነው ከጣሊያን ከአምስቱ ዓመት የፋሺስት ጣሊያን ቆይታ በኋላ ከአሜሪካ ጋር የተፈጠረው ወዳጅነት መልካም ነው። እንደገና በዚህ በኩልኛ አንድ የግድብ ጥናት በአሜሪካኖች እያስጠና ነው። አሜሪካኖች ደግሞ የተለያየ ድጋፍ ያደርጉ ነው። ቀጥሎ ግብጽና አሜሪካ ያላቸው ግንኙነት ጥሩ ነው። ስለዚህ የአስዋን ግድብ ሲሰራ አሜሪካኖቹ ድጋፍ አለበት የሚለውን ስታስብ እነዚህን መንግስታት ማስቀየም አንታጎኒስቲክ የሆነውን ሪሌሽን መፍጠርም ስላልፈለገች ቀጥታ ተቃውሞ ከማድረግ ይልቅ ምንድነው ያደረገችው? እንደ ሜሞሪያል ነው ደብዳቤ ነው የጻፈችው። ምን ብላ? በወንዙ ላይ ያላትን ጥቅም ነው የጻፈችው የበተነችው። እንደውም አንዳንዶቹ
አሜሪካን ጨምሮ ቅር ተሰኝተው ማብራሪያ ጠይቀዋል ይባላል። ቀጥታ ተቃውሞ ሳይሆን የዲፕሎማሲውን ብልጠት ወይም ብልህነት የሚያሳየው በወንዙ ላይ የመጠቀም መብት አለን፣ ወንዙ የኛ ነው የሚል ይዘት ያለው በምንድነው ለዘብ ጠየም ባለ ቋንቋ የተጻፈ ነገር ነው የበተነችው። ግብጾቹም የተወሰነ ቅሬታቸውን ለማንጸባረቅ ሞክረዋል። ግን ይሄ ሁሉ አንደምታው ምንድነው? በወንዙ አጠቃቀም ዙሪያ እኔ ሳልማከር በተለይ የኔን መብት የሚነፍክ የሆነ ስምምነት የሆነ ፕሮጀክት በሁለቱ የግርጌ ተፋሰስ ሀገራት በሱዳንና በግብጽ ሲደረግ ቃወማለሁ። አሁን ይኸውልህ እነሱ ይሄንን አደረጉና ተፈራርመው ሙሉን እየተጠቀሙ ለኢትዮጵያ እኮ 1% ድርሻ አልተው። ሌላውን እንቶ ከኢትዮጵያ አንፃር ነው ስንት ነው ይዘቱ? 84 ምናምን ቢሊዮን ሜትር ኪዩብ ምናምን ነው አጠቃላይ ይዘቱ ድርሻው። ይሄንን የተከፋፈሉት 10% ለትነት ብቻ ትተው ግብጽና ሱዳን ሲከፋፈሉ ኢትዮጵያን ምን ብለዋታል? ምንም መብት የለሽም ብለዋል። ያ ማለት ምን ማለት ነው? ከወንዝ ከማህፀኗ የሚፈልቀው ወንዝ እኮ ነው እንደዚህ የሚሉት። አሁን ዛሬ የአባይ ግድብ ሲሰራ አልተማከርንም ወይም አንድ ፕሮጀክት እኛ ሳንፈቅድ ኢቭን እዛ ላይ እኮ ምን ይላል መሰለህ የ1929 ስምምነት ሙዋ ክፍል እኮ አይደለም የሚያደርገው። ሱዳን እንኳን በመትሰራው ፕሮጀክት ላይ እኔ ሳጸድቅ ነው የሚለው ግብጽ ታጸድቅ ነው። ለዛ ነው አንድ ኤክስፐርት ኡጋንዳ ያስቀመጠችው የኔን ጥቅም የማይጎዳ መሆኑን የሚያረጋግጥ ብላል። 59 ላይም ይሄው ነው ያለው ምን የሚል ከክፍፍል በኋላ አንዲት ጋት ውሃ ሊነካብኝ አይገባም የሚል ማለት ነው። አሁን እንደዛ ሆነ። ስለዚህ በታችኛውና በላይኛው ተፋሰስ ሀገሮች መካከል በተለይ በኢትዮጵያና በሁለቱ በግብጽና በሱዳን መካከል ያለው ግንኙነት በዚህ መሰረት በውጥረት የተሞላ ሆነ። በሌላ መንገድ ደግሞ እነዚህ ተገቢ አይደሉም የምንላቸው ውሎች ምንን ፈጠሩ ይላል? በውሃው ላይ የግብጽን ሄጀሞኒ እንዴት ነው ሄጀሞኒን በአማርኛ ስናመጣው የበላይነት ወይም ሃይድሮ ሄጀሞኒ ይሉታል። ከዚህ ከውሃ ጋር የተገናኘው ለግብጽ ደግሞ ምን ፈጠረላት? የውሃው ታሪካዊና ተፈጥሯዊ ባለቤት ነች የሚል ፈጠረላት። ይሄንን ህግ አለ በውሃውን የተመለከተ ወንዙን የተመለከተ ህግ አለ ተብሎ ሲደመደም ግብጽና ሱዳን የሚጠቅሱት ይሄንን ህግ ነው። በኋላ ከዓለም አቀፍ ህግ አንፃር እናየዋለን። ፈጽሞ ተቀባይነት የሌለው ህግ ነው። አንዳንዶች እንደውም ህግ እንዴትስ እንለዋለን? እነሱ በራሳቸው ጥቅም ላይ ተስማሙ። ከዛ በኋላ እነዚህ ሀገራት በተለይ 1960ዎቹ የሚባሉት የአፍሪካ የነጻነት ቀናት ናቸው አይደል? አብዛኞቹ የአፍሪካ ሀገራት ነጻ ሲወጡ በተለይ የወንዙ ተፋሰስ ሀገሮች ደግሞ ነጻ ሲወጡ ምን ማለት ጀመሩ? የቅኝ ግዛት ውሎችን አንቀበልም፣ በእኛ ስም ቅኝ ገዢያችን ያደረገችውን ስምምነትም ሆነ ሌሎቹ ግብጽና ሱዳን ያደረጉትን ስምምነቶች አንቀበልም ወደሚል ተቃውሞ። ከዚህ በኋላ ነው የግብጽ ስጋት እየናረ የወንዙ ላይ መብት ጠያቂዎች ደግሞ እያደጉ የመጡት። ይሄንን በዚህ ነው ያዘውና ዓለም አቀፍ ህግ ምን ይላል ነው ደሚለው ነው። ዓለም አቀፍ ህግ ነው። ዓለም አቀፍ ህግ ውሃን የተመለከተ ያሉት ዓለም አቀፍ ህጎች በጣም አናሳ ናቸው። በተለይ ይሄ ከመጓጓዣ በስተቀር በሚለው ለናቪጌሽናል ዩዝ የሚባለው ህግ በተመለከተ ብዙ የህግ ሙከራዎች ተደርገዋል። ግን አሁን ላይ ያለው የ1997 የወጣው የዩኤን ኮንቬንሽን ነው። ናቪጌሽናል ዩዝ ኦፍ ኢንተርናሽናል ሪቨርስ የሚል ኮንቬንሽን አለ። 35 ሀገራት ፈርመውት የጸደቀ ነው 2014 ላይ በፈረንጆች። አሁን ይሄ ምንድነው ያደረገው መሰለህ?
ዓለም አቀፍ የልማድ ህጎችን ነው ኮዲፋይ ያደረገው the codification of international customary law ይለዋል እነዚህ የልማድ ህጎች እንዴት አደጉ መሰለ የተለያዩ ቀኖናዎች መርሆችን በማምጣት እንደዚህ በድንበር ተሻጋሪ በሁለትና ከሁለት በላይ የሆኑ ሀገሮች የሚጋሩት ወንዝ ተመለከተ ስለ ጥቅም ክፍሉ ስለ አጠቃቀሙ ጉዳትን ስለመከላከል በተመለከተ ያሉትን መርሆች ቀኖናዎች ወደ አንድ ላይ ያመጣች የፍርድ ቤት ውሳኔዎችንም ወስዶ ቅድም እንዳልኩ ዓለም አቀፍ ህግ ዋና ምንጩ እንደሌላው ህግ አንድ ወጥ ሆነ ለምሳሌ የወንጀለኛ ህግ የወንጀል ህግ ብለ ብታወጣ የወንጀል ህግ ይኖራል ስላፈጻጸሙ ግልጽ ነገር ይቀመጥልናል ዓለም አቀፍ ህግ ግን አንድ ወጥ የሆነ ህግ ሆኖ አንድ ወጥ የሆነ አስፈጻሚ አካል የለው ለምሳሌ የዓለም አቀፍ ህግ ደካማ ጎኑ ተብሎ ሲባል ያፈጻጸም አስቸጋሪነቱ ምክንያቱም ወደ ዓለም አቀፍ ህግ ውስጥ ራሱ የምትገባው ሀገሮች በመንድነው የሚገቡት መሰለ በስምምነት በማድረግ ለምሳሌ የተባበሩት መንግስታት ድርጅት የተቋቋመው በዩኤን ቻርተር ነው ዩኤን ቻርተር ላይ ሁሉም ሉዓላዊ ሀገሮች አባል ሀገራት ሁሉም ሉዓላዊ ናቸው የሚል ነው ወደዛ ግን ስትገባ ምን አይነት ነገር ይኖራል መሰለ ያንተን ሶቨርኒቲ ሰቦርዲኔት አድርገህ ነው ሉዓላዊነትን ዝቅ አድርገህ ነው የምትገባው ከዛ ያ የሚወጣው ህግ በሙሉ ይፈጸምብሃል ሲፈጸም ግን ለምሳሌ በአንዳንድ ጉዳዮች ላይ ማን ያስፈጽመው ሲባል ብዙ ጊዜ አስቸጋሪ ያደርገዋል እና ዓለም አቀፍ ህግ ትምህርት ውስጥ ስለ ኢንፎርስመንት ስትማር ኢንፎርስመንት is the missing element of international law ይላል missing element ነው ህጉን ታወጣለህ አሳምረህ ታወጣዋለህ ላስፈጽመው ስትል ለምሳሌ በዚህ በአባይ ውሃ ክፍፍል ጉዳይ ላስፈጽመው ስትል አስቸጋሪ ያደርግብሃል እንደውም ትንሽ የዳበሩት ምንድነው እዚህ ከጂኖሳይድ ጋር በተመለከተ ዓለም አቀፍ ወንጀል ፍርድ ቤቱ ይቀርበህ የምትታሰርበትም አለ ለሰብአዊነት ላይ የሚፈጸሙ ጉዳቶችን በተመለከተ እነዚህ የተሻለ ዳብረዋል ዓለም አቀፍ የወንዞችን በተለይ ድንበር ተሻጋሪ ሆነው ከመጓጓዣ አገልግሎት ውጪ ያሉት ለሃይድሮ ኤሌክትሪክ ለመስኖ ለመሳሰሉት የምትጠቀምባቸውን ማለት ነው መጓጓዣን በተመለከተ የዳበረ ህግ ነው ያለው ይሄ በመርከብም በምንም ያለው እሱ የተሻለ ህግ አለ ዓለም አቀፍ law of the sea የሚለውም አለ ኢንተርናሽናል law of the sea ይሄኛው ግን አስቸጋሪ ነው ምክንያቱም በግዛትህ በመነጨ ውሃ ውስጥ ሃይድሮ ኤሌክትሪክ ስታመነጭ በመተጠቀመው ጥቅም የታችኛውን ሀገር ተፋሰስ ሀገር ትጎዳለህ በመትጎዳ ጊዜ እንዴት ትክሰዋለህ እንዳትጎዳውስ እንዴት ማድረግ ይቻላል አንድን የወንዝ ባለቤትስ ከመጠቀም እንዴት ታግደዋለህ አጠቃቀሙስ ሚዛናዊ ነው ወይ በርት የተሞላ ነው ወይ ይሄ ሪዝነብል and equitable utilization የሚባለው እንዴት እናስፈጽመው የሚለው አስቸጋሪ ስለሆነ በተለያዩ ሀገራት የተደረጉ በተለያዩ ሀገሮች መሃል የተፈጠሩ ግጭቶችን በፍርድ ቤቶች በገላጋይ ዳኞች በሽምግልና የተፈቱትን እነዚህን ሁሉ አጠኑና 1997 ላይ የህጉን ሲያወጡት መርሆቹን አወጡ ከዛ በፊት ደግሞ ምን አይነት ቀኖና ነበረው ብለትላል እንደዚህ በሁለት ሀገራት መካከል አንድን ድንበር ተሻጋሪ ወንዝ አስመልክቶ ግጭት ሲነሳ ለሆነ ፍርድ ቤት ሲቀር ፍርድ ቤቱ የሚያይበትን መርህ በተመለከተ የተለያዩ ቀኖናዎች ወይ መብትን ስታስከብር ክርክር የምታደርግበት ቀኖና ሁሉ አለ ቅድም ያነሳው ለምሳሌ የሪዮ ግራንዴ ወንዝን በተመለከተ ምን ተነስቶ መሰለ 1898 ቁጥር በያዛሉ ጊዜው ነው በዚህ ጊዜ ላይ በሜክሲኮ በውሃው ላይ የመጠቀም መብት አለኝ የሚል ክስ አሜሪካ ላይ ታቀርባለች የሪዮ ግራንዴን ስለዚህ የአሜሪካው ፍርድ ሚኒስትር ደግሞ ለአሜሪካው ፍርድ ሚኒስትር ይሄንን የቀረበውን ጉዳይ አስመልክቶ ማብራሪያ እንዲሰጥ ይጠየቃል ይሄ ማን የሚባል ነው ሃርሞን ከዛሱ ምንድነው ያለው በአንድ ሀገር በሚመነጭ ወንዝ ላይ የፈለገውን አገልግሎት የመስራት የፈለገውን ጥቅም የሚያስገኝለትን ፕሮጀክት የመስራት የመጠቀም
መብት ፍጹም ሉዓላዊ መብት ነው ብሎ ነው። ፍጹም ሉዓላዊ መብት ስለሆነ በወንዛችን ሜክሲኮ ላይ በመንከናውነው ተግባር ተጎዳው ስትል የምታቀርበው ጥያቄ የአንድን ሀገር ፍጹም ሉዓላዊነት የሚቃረን ነው። አብሶሉት ሶቨሬኒቲ አለን፣ ፍጹም ሉዓላዊነት አለን። ይሄን ቀኖና የሃርሙን ቀኖና ይሉታል። በዚህ መሰረት የፈለግነውን ማድረግ እንችላለን። የታችኛው ተፋሰስ ሀገር እኛ በመንሰራው ፕሮጀክት ላይ ተቃውሞ ሊያቀርብ አይችልም። እንደውም ትብብር ከመጠየቅ ቀና ትብብር ከመጠየቅ የዘለለ አይደለም የሚል ነው። ይሄ እንግዲህ ምንድነው አብሶሉት ቴሪቶሪያል ሶቨሬኒቲ ይሉታል እነሱ። እንግዲህ ፍጹም የሆነ የግዛት ስልጣን አለን፣ ፍጹማዊ ግዛት ስልጣን አለንና በግዛታችን ውስጥ ነው ያለው፣ እንደፈለኩ ፕሮሰስ እንደፈለኩ ዲስፖሰስ አደርገዋለሁ የሚል አቋም ነው ያለው። ስለዚህ ይሄ ፍጹም መብት ነው የሚያሳየው። በኢትዮጵያ ጉዳይ ቀደም ባሉት ዘመናት በተግባር ላይ ባናውለው ግብጽ ለምታነሳው መከራከሪያ ፍጹም ሉዓላዊ ስልጣን ሉዓላዊ መብት አለን ብሎ የሚል መከራከሪያ ይቀርብ ነበር። እንደውም ቅድም ካነሳሁት ጋር ያስታወስከኝ ኦክላን አክስትሪካ ባልሳሳት ይሄ በፈረንሳይና በስፔን መካከል ያለው ህግ ትክክለኛነት ያጸድቁ ያነበብኩት ነበር ወደ አማርኛ መልሼና ፈረንሳይና ስፔን በካርሎን ወንዝ በጣም ከፍተኛ የሆነ ግጭት በሚፈጥሩበት ሰዓት ፈረንሳይ ያደረገችው ምንድነው ወደ ስፔን ውሃው እንዲሄድላት ልክ ከግድቡ ውሃ ይመጣና ናቹራሊ እንደፈሰስ አድርጎ ግድቡ ሲመላ ወደ ተፈጥሮ ወንዝ ይመለስና ወደ ስፔን ይሄዳል። ከዛ ብዙ ሀገራቶች ይሄን እንደተሞክሩ ቢያዩት የሚል ድምዳሜ ላይ ደረሱ። አዎ ጉዳት እስካላደረሰ ድረስ ነው የሚለው እሱ ጋር ጉዳት አላደረሰም፣ የደረሰ ጉዳት እስከሌለ ድረስ የሚል ነው። እሱን ዳኝነት ተሰጥቶ ተቀማለው ስትል ደግሞ የሆነ ጥያቄ አላት። በኋላ የኢትዮጵያ ግድቦችም ላይ የሚነሳው አንዱ መከራከሪያ ይሄ ነው። ስለ በለስ ፕሮጀክትም እናነሳለን። ይሄን ቀኖና ብዙ ጊዜ የላይኛው ተፋሰስ ሀገሮች ይደግፉታል ይባላል። እነዚህ የላይኛው ተፋሰስ ሀገሮች የሚባሉት ብዙ ጊዜ ተፈጥሯዊ መብት ያላቸው ተፈጥሯዊ መብት ሳይሆን እዚህ ጋር የሚነሳው የኔ ወንዙ ከኛ ነው የሚመነጨው፣ ከኛ ስለሚመነጭ መጠቀም አለን። አሁን እኮ በኋላ መርሆቹን ያየ ስትሄድ ካልሆነ በስተቀር እኛ ስለ ግብጽ ምን አገባን፣ ግድቡን ወንዙን በሙሉ አቋርጠን ብንይዘው ዘግተን ምናምን ልትል ትችላለህ። አየው ግን ይሄ የመልካም ጉርብትና መርህ የሚባሉ በኋላ ይመጣሉ። ሁለተኛ እነሱም ጋር ይላል ምንጩን ስለተቆጣጠርክ ሙሉ ውሃው የኔ ነው ልትል አይገባም የሚለው መርህ በኋላ ነው የዳበረ የመጣው። ለዛ እነሱም ያፍራት ስላለባቸው ነው ምንጩን የተቆጣጠረ ግብጽን ይቆጣጠራታል የሚለው የፈርዖኖቹ ዘመን ስጋት። በኬዲቭ እስማኤል ፓሻ ደግሞ ስጋ ለብሶ የተከሰተው አስተሳሰብ ይሄንን ነገር ቢጠቀሙስ የሚል አስተሳሰብ አለ። ያ ግን የማያስኬደው ምንድነው ስትጠቀምበት ነበር ያቋረጥከው ብለን ብንል ግብጽን ፈጽሞ ማድረቅ ነው አይደለ? ያ ደግሞ ወደ ማያባራ ቀውስ ነው የሚከተው። የዚህኛው እንትን ደግሞ ፍጹማዊ የግዛት አንድነት የሚል መርህ መጣ። የዚህኛው ካውንተር ነው። ይሄ ማለት ምንድነው ቀድሞ በወንዙ ይጠቀም የነበረ አካልን ጥቅም የሚጎዳ የላይኛው ተፋሰስ ሀገር ድርጊት የአንዲትን ሀገር ፍጹም ግዛታዊ አንድነት አብሶሉት ቴሪቶሪያል ኢንተግሪቲ የሚባለው መርህ መጣ። ፍጹም የግዛታዊ አንድነቷን እንደመዳፈር ነው ማለት። ያ ማለት ምን ማለት ነው? በሌላ አነጋገር ግዛታዊ አንድነቴን እንደደፈርክ ቁጠረው። ምክንያቱም በዚህ ጊዜ ቀጥታ ወግተህ ወይም አንድ መሬት ቆርሰህ ወስደህ አይደለም፣ ጥቅሜን ገድበህ ነው፣ አባይን አቁመህ ነው። ይሄን ደግሞ ብዙ ጊዜ ይሄ መከራከሪያ ለማን ይመጣል መሰለህ? ለታችኛው ለግርጌ ተፋሰስ ሀገራት ይመጣል። የግርጌ ተፋሰስ ሀገራት ወንዙን ስንጠቀም ነበር፣ ቀድመን ነበር። ቅድም ያልኩ ፈርስት ኢን ታይም ፈርስት ኢን ራይት በሚለው መሰረት ቀድመን ስንጠቀም ነበር።
ልማታችን፣ እድገታችን፣ ስልጣኔያችን የተመሰረተው በዚህ ወንዝ ላይ ነው። ስለዚህ የወንዙን ፍሰት በቀነሳችሁ ቁጥር የሚመጣልን የውሃ መጠን በቀነሳችሁ ቁጥር ባስቀየሳችሁ የወንዙን ፍሰት አቅጣጫ ባስቀየሳችሁ ቁጥር ግዛታችንን ወይም ጥቅማችንን እንደነካችሁ ቁጠሩት የሚል መከራከሪያ ይመጣል። ይሄ ደግሞ ትልቁ ችግሩ ምን እንደሆነ ታውቃለህ? ቀድመን ስንጠቀም ስለነበር ኋላ የሚመጣው ሀገር ውሃው ከሱ ቢመነጭም በፍጹም አንዲት ጠብታ እንዳይነካብኝ የሚልን አቋም ይዘ ይሄ ማለት ምንድነው? አዳዲስ የወንዙ ተፋሰስ ሀገሮች አዳዲስ ፕሮጀክቶችን እንደ አዲስም ሆነ ምንም ውሃውን አትንኩብኝ የሚል ይሄ ቀኑን አሁን እየዳበረ መጣ። አይኸው በዓለም ላይ ብዙ ጊዜ የዓለም አቀፍ ህግን በኋላ ለማውጣት ያስቸገረው ነገር እንዲህ አይነት ክርክር ነው። ያ ደግሞ ቅድም ያልኩ አብሶሉት ቴሪቶሪያል ሶቨርኒቲ የሚባለው መርህ ደግሞ እንደፈለኩ አደርጋለሁ እንዳሻኝ ነው። በወንዜ አዛዥ ናዛዥ እኔ ነኝ የሚል ነው። ሁለቱም አያስኬዱም። አይኸው እዚህ ጋር ምንድነው ከታች ያለው የወንዙ ተፋሰስ ሀገር የሚጠቀመው በዚህ ነውና እንዴትስ ገድበህ ያንን ሀገር ውሃውን ከልክለህ እንዲጠፋ ታደርገዋለህ የሚለው ከሰባዊነትም ይመነጫል። ሺህ ጊዜ አምባጋነን ወይም ከዛ ሀገር ጋር ጠላትነት ቢኖርህ በሚሊዮን የሚቆጠርን ያንን ሀገር ህዝብ አትጎዳ። እዚህ ውስጥ ሰባዊ እነዛኞቹም ጋር በተቃራኒው ደግሞ አንዲት ጋት አትንኩብን። አሁን ኢትዮጵያ በተለይ ከአፄ ኃይለ ሥላሴ ጀምሮ የተለያዩ ፕሮጀክቶችን ለመስራት ስትፈልግ የግብጽ መከራከሪያ ከነዛ ከቅኝ ግዛቱና ከድህረ ቅኝ ግዛቱ ውሎቹ በተጨማሪ እነዚህ ቀኖናዎች ናቸው። አንዲቱ ውሃዋ ከተነሳይ በ1959 ካደረግነው ክፍፍል ላይ አብሶሉት ቴሪቶሪያል ሶቨርኒቲን የሚነካ ነው የሚል ነው። ሌላኛው አለ ሊሚትድ ቴሪቶሪያል ሶቨርኒቲ የሚል አለ። ሁሉም አላስኬዱ። የመጨረሻው እንደውም እንትኑ ምንድነው ዶክትሪን ኦፍ ኮኦፐሬሽን የመስማማት ፍሬምወርክ በመለስና በሙባረክ ጊዜ ነበር። እሱ ወደ ህግ ነው። እሱ ቃሉ ሁለት አይነት ስለሆነ ሁለት አይነት ስምምነቶች ስላሉ ያሳስታልና ይሄ ቀኖና መሰረት አድርጎ ለ30 አመት ነው ይሄን ኮንቬንሽን ለማውጣት የተባበሩት መንግስታት የሞከረው። ከዛ መርሆችን አካቶ ወጣ። 1997 ሲወጣ ውሃውን እንዴት ተጠቀማለን? ሁለት ትላልቅ መርሆች አሉት እዛ ውስጥ። ሪዝናብል ኤንድ ኢኩዊታብል ዩቲላይዜሽን የሚል መርህ አለው። ወደ አማርኛ ስትመልሰው ትንሽ ያስቸግራል፣ ግን ሚዛናዊና ፍትሃዊ የሆነ ወይም በርት ኢኩዊታብልን እንዴት ነው ፍትሃዊ ብለን ወይ በእኩልነት የመጠቀም መብት ፌር ማለት ኢኩዊታብል በዛ መሰረት የመጠቀም መብትን ይሰጣል። ይሄ ማለት ምንድነው? የተፋሰሱ ሀገራት በወንዙን በሚጠቀሙበት ጊዜ ምክንያታዊ የሆነ ግልጋሎት መጠቀም አለባቸው። ኢኩዊታብል ዩቲላይዜሽን ነው። በእኩልነት የመከፋፈል መብት አላቸው ይላል። ይሄ መርህ አንዱ ምንድነው? የዚህ የኮንቬንሽኑ የዓለም አቀፍ ህጉ አዕማድ ነው ማለት ትችላለህ። ሌላኛው ቀጥሎ ያለው መርህ ደግሞ ምንድነው? ግዙፍ ወይም ጉልህ የሆነ ጉዳት ያለ ማድረስ መርህ ነው። ይሄ ምንድነው? ነን ሲግኒፊካንት ሃርም በወንዙን በእኩልነት ስትጠቀም መጠቀም አለብህ። ቀጥለህ ደግሞ በሌላኛው የተፋሰስ ሀገር ላይ ጉዳት ማድረስ የለብህም ጥቅም ላይ ነው። አሁን እነዚህ ሲተነተኑ በእርግጥ የራሳቸው ችግር አለባቸው። ኢኩዊታብል ዩቲላይዜሽን ፕሪንሲፕልን ኢትዮጵያ ትደግፋለች፣ ግብጽ አትደግፍ። ለምን? ምን ብላ ነው የምትደግፈው? ምኑን መሰለ የምትለው? ቀጥሎ የሚመጣውን ነን ሲግኒፊካንት ሃርም ፕሪንሲፕል ነው። ይሄ ነን ሲግኒፊካንት ሃርም ማለት ውሃውን ስትጠቀም በጎረቤት ላይ ወይም በተፋሰሱ ሌላ ሀገር ላይ ጉዳት እንዳታደርስ የሚለውን ግብጽ እንዴት ተተረጉመዋለች? 1950 መጠቀም ትችላለህ ግን ትላለች። ወደ ህጉ ትመስል የ1959 ስምምነት መሰረት እኔና ሱዳን የተፈራረምነውን 55 ምናምን ቢሊዮን ሜትር ኪዩብ እንዳትነካብኝ ትላለች። ያኔ ስትፈራረም ደግሞ ከሱዳን ጋር ለኢትዮጵያ ያስቀረችው ድርሻ የለም፣ ለሌሎች ተፋሰሱ ሀገሮች ያስቀረችው ድርሻ የለም። እንዳትነካብኝ ስትልህ ምንድነው ታዲያ ምን እንድትጠቀም ነው አንተ?
ተጠቀም ግን እንዳትነካብኝ ካለችህ ውሃው ሙሉ በሙሉ በኢፍትሃዊ በሆነ ስምምነት ወስዳለች ከሱዳን ጋር ከኢትዮጵያ ላይ። ስለዚህ ልጠቀም ስትል የዚህ ይሄ ኮንቬንሽኑ ላይ ያለው ኢንሲግኒፊካንት ሃርም ሩል መከበር አለበት ትላለች። እኛ ደግሞ ወንዙን በፍትሃዊነት የመከፋፈል መብት አለን ብለን እንላለን። ከዛ በኋላ ነው እንግዲህ ግብጽ እነዚህን ጥያቄዎች እያደጉ የመጡ የሀገራትን በወንዙ ላይ ያላቸውን መብት ለማስከበር ያነሱ ያሉትን ፍላጎት ጥያቄዎችን ለማዳፈንና ስታተስ ኳን ሄጌሞኒ የምንለውን ለማስከበር የተለያዩ የሴራ የተንኮል ሁኔታዎችን ጀምራለች። እስካሁንም ታከናውናቸዋለች። የትብብር ስምምነቶች አባይን የሚገዛ አንድ ወጥ ቅድም ያልኩ የዩኤን ኮንቬንሽን ይሄ ጠቅላላ ፍሬምወርክ ስለሆነ ይሄንን ኮንቬንሽን መሰረት አድርገው የአንድ ወንዝ ተፋሰስ ሀገሮች ግን የራሳቸውን ህግ ማርቀቅ አለባቸው። ሰባዚን ፍሬምወርክ ሊኖራቸው ይችላል የሚል አቅጣጫ አለውና በዛ መሰረት ነው የኮኦፐሬቲቭ ፍሬምወርክ አግሪመንቱ የተጀመረው። እንግዲህ ይሄ ኮኦፐሬቲቭ ፍሬምወርክ አግሪመንት ሰፊ ነው፣ ዝርዝሩን እናወራዋለን። ይሄም እንዳይሳካ ነው የግብጽ እንቅፋትነት። ይሄ ፍሬምወርክ አግሪመንት ደግሞ ወደ ውጤት ሲመጣ ነው የአባይ ግድብ ጉዳይም ላውንች የተደረገውና ግብጽ አሁን የውሃ ጦርነት ሲነሳ ትወጋናለች አትወጋንም የሚል ጥያቄ ስታነሳልን ነበር። ቀጥታ ትተኩሳለችም የሚል ግብጽ ይሄ ጥያቄ የሚነሳው ግብጽ አልወጋነችንም እንዴ ከሚል ወይም ግብጽ እየወጋችን አይደለችም ከሚለው ነው የሚነሳው። አባይ ጉዳይ ሲነሳ ግብጽ ታተኩሳለች፣ ትተኩሳለች፣ ታስተኩሳለች። ይሄንን ነው ቀጥሎ በሰፊው ማየት ያለብን። እንዴት የሚለው በአንድ ነገር እንዝጋውና ከግብጽ ጋር ምንም አይነት ወዳጅነት መፍጠር አስቸጋሪ መሆኑን የምትረዳው በአፄ ቴዎድሮስ ዘመን የተባለ አንድ ቅኔ አለ። በመርከብ ተጉዞ ምንድነው ቅልውጡ ግብጾች ለሀበሻ ደግሰው ላይሰጡ ነው ደግሰው ላይሰጡ ለሀበሻ ደግሰው ላይሰጡ ነው። እንደዚህ ነውና ኮኦፐሬቲቭ ፍሬምወርክ አግሪመንቱን ከዛ በኋላ ያለውን ሂደት በተለይ ህዳሴ ግድብን አስመልክቶ የግብጾች አቋም ያለውን የሆኑ ፖለቲካ ቀጣይ እንነጋገር። የተከበራችሁ ውድ ተመልካቾቻችን ከብሩክ ትእዛዙ ጋር ያደረግነው ቆይታ ክፍል 2 ይቀጥላል። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። እስከ ሳምንት፣ መልካም ሳምንት።